እንዴናችሁ ተመልካቾቼ ዛሬ የሚገርም ከአይምሮ በላይ የሆነ ነገር ኤክስፒሪየንስ እናደርጋለን። እንግዲህ ዓለም ምን ያክል እየተቀየረች እንደሆነ ታውቃላችሁ፣ ቴክኖሎጂዎች ምን ያህል እየዘመኑ እንደሆነ። ዛሬ ደግሞ ባለሁት ጉዜ እንግዲህ ፊኒክስ አሪዞና ነው የምገኘው። በፊኒክስ አሪዞና እንግዲህ ከቅርብ ጊዜ ወዲህ የተጀመረው ድራይቨርለስ ታክሲ ነው። አሁን የሚመጣው መኪና ሹፌር የለውም፣ ራሱን በራሱ ነው የሚነዳው። በጣም ነው እንግዲህ ከ100% ላይክ 14% ብቻ ናቸው በድራይቨርለስ ታክሲ የሚተማመኑት። ስለዚህ ለመጀመሪያ ጊዜ ነው የምሞክረው። እኔ አጠቃቀሙንም አላውቅም። አፑን ጭኜ ነው አሁን እየሞከርኩት ያለሁት ቪዲዮን ለመስራት። እየመጣ ነው ታክሲው፣ ድራይቨርለስ ነው፣ ራሱን ነው የሚነዳው ሙሉ በሙሉ ማለት ነው። የምር ግን ፈርጄ ነበር በጣም ብዙ ጊዜ ደጋግሜ ያመነታውና አይ ልሞክረው እንግዲህ እያሰብኩኝ። ለማንኛውም ይሄ የዓለም አንዱ ለውጥ ነው። 5 ሚኒት ቀርቶታል። እስቲ እዚህ ጋር ቆም ነው የተባልኩትኝ። ያው አሁን የተወሰነ ኤሪያ ላይ ነው የሚሰራው። እንደውም ከመደበኛው ከሰው ሹፌር ይልቅ ይሄ ድራይቨርለስ የሆነው በጣም ሞር ለሰው ልጆች ሴፍ ነው የሚል ነገር ነው ያነበብኩት። ስለዚህ እስቲ እየመጣ ነው። ሴፍ ነው ምንድነው የሆነ አንዳንድ ጊዜ ቪዲዮዎች አይቼ ነበር በሱ ይሄዱ እንዴት እንትን እንደሚሉና ይሄን ቪዲዮ ለመስራት ብዬ ሳይ ነበርና በጣም የሚያሳቅቀው የሆነ ለካ ሰው እዛ ጋር መቀመጡ ምንም ሆነ ምን የሆነ ጋራንቲ ይሰጣቸዋልና እስቲ እንግዲህ አሁን በጥበቃ ላይ ነው የምገኘው። ያው እንደምታዩት 4 ሚኒት መብራት ይዞት ነው። የሆነ የተከለለ ቦታ አለው። ላይክ ሁሉም ቦታ አይሄድም። የሆነ ዞን አለው የተሰማ። ያው ሰፊ ነው ዞኑ፣ ግን ያው እዛ ውስጥ ብቻ ነው አሁን ለጊዜ እየሰራው። ደግሞ ቺፕ ነው በጣም። አሁን ለምሄደው ትሪፕ የምከፍለው $10 ብቻ ነው። ሰብስክራይብ አድርጉ። ለማንኛውም ዛሬ አዲስ ኤክስፒሪየንስ ነው ለሁላችንም፣ በተለይ ለኔ ግን ፈራሁኝ። ባይሰም ሪዝም ፈራሁ። እንደውም ምን እላለሁ ሁል ጊዜ የሆነ ነገር ሞክር ምናምን ሲል እንዴ የሆነ ነገር ቢሆንስ ስል እንዴ እስካሁን ስንት ሰዎች ምን ሆኑ ሲል እንዴ በኔ ቢጀምር ስላለሁ ቆሜ የተባልኩበት ቦታ ነው ቆምኩት። እንግዲህ ፀሐይ ወደ መጥለቂያው አለች። ሙሉ ቀን ጠብቄ ነው በነገራችን ላይ ይሰራልኝ። በጣም ወረፋ አለ፣ ብዙ ሰዎች ይጠቀሙታል። ላይክ እንደኔ ያው ቱሪስት የሆነው ማለት ነው እንጂ አብዛኛዎቹ ይፈራሉ ምናምን። እንደውም ጥናት ተደርጎ አሁን ላይ ይሄን ቪዲዮ እየሰራሁበት ባለበት ፊኒክስ ላይና እንትን ላይ ብቻ ነው የተፈቀደው። ፊኒክስ እና ሳን ፍራንሲስኮ ብቻ ነው የተፈቀደው። ወደፊት ይሄ የሚያሳየን እንግዲህ ምንድነው ዓለም ምን ያህል እየተቀየረች እንደሆነ፣ ብዙ የስራ ዘርፎች በእነዚህ በማሽን አማካኝነት እየተወሰደ እንደሆነ ያመለክተናል። ያው ዘመን መሰልጠኑ ሁሉ ነገር ረቀቅ ማለቱ እንዳለ ሆኖ ግን ደግሞ በቃ ብዙ የስራ እድሎች እንዲህ እየተወሰዱ እንደሆነ ማወቅ። አሁን ታክሲ ሹፌር ምናምን ሰርቶ ሊበላል። በጣም እኮ አሳሳቢ። ኦኬ መጣ። ይሄ የምታዩት ነው። አጭር ርቀት ነው ያረኩት በጣም ስለፈራሁኝ ማለት ነው። አያችሁት? ገባ፣ ሊቆም ነው፣ ጥሎኝ ሄደ። ሰው ቢሆን ኮምፕሌን እናደርግ ነበር። ማሽን ነው። አሁን ምንድነው የማደርገው? ደርሻለሁ ልበለው። አለው ካልኩት ተከፈተ። ሉክ ከዛ ጉድ ኢቭኒንግ። ከዛ ስታርት ራይድ ልበለው መሰለኝ። ጉድ ኢቭኒንግ አቤላ አለችኝ ልክ ስገባ። ስታርት ራይድ አልኩት። As we get going, just give us 1 minute to cover a few riding tips. Oh my god. This experience may feel futuristic. Like በጣም ነው ያስፈራው። ባታዩት ይሻላል። በቃ በሰው እየሄድኩ ነው ብላችሁ ራሳችሁን እንትን ብትሉት ይሻላል። I think ቤልት ማሰር አለብኝ። Like how we keep our cars safe and you can also use the app or እያችሁ ነው ትክክል ነው የሚነዳው። speak to a rider support agent at any time. ደግሞ መስታወቱን ይጠርጋል እንዴ! ኧረ ሙድ ይዛ እና በጣም በትንሽ ደቂቃ ያረኩት በጣም ስለፈራው ነው። ይኸው ሌላ ታክሲ እዛ ጋር ያያችሁት በመስኮት የሆነ ነገር ካላወቃችሁት ምናምን አሲስታንስ ማዋራት ትችላላችሁ። በመኪናው በኩል ያዋራችኋል። ግን በጣም ይጨንቃል። ላይ ካሁን ሲሄድ እኔ ሲታጠፍ እኔ ስለምነዳ ከሰውም ጋር ሲሄድ ይጨንቀኛል። በጣም ይጨንቀኛል ከሰውም ጋር ሲሄድ ላይክ አላበኝ ላይክ ከሰውም ጋር ሰው እየነዳም እንዲ ከጎኑ ቁጭ ብዬ ምናምን ሲሄድ በጣም ነው የምፈራው። እንኳን እንደዚህ አሁን ራሱን እየነዳ ማለት ነው። ግን ጀስት ኤክስፒሪየንስ ያደረኩት ነው። ግን በጣም ያስቀው ይሄ ቆሞ እኮ ነው እየጠበቃሉ። ምንድነው የሚጠብቀው? ምንድነው የሚጠብቀው? ቆሟል። ምን እንደያዘው ነው እንጂ አስተካክሮ ነው። ኦኬ ሌላ መኪና ከፊቱ ዲቴክት ሲያደርግ አስቀድሞ ነው የሚያቆመው። ዋው! ግን እሺ ወደፊት አሁን ታክሲ የሚሰራ ሰው ሌላ ስራዎች ላይ የተሰማራ ሰው ላይክ እንዴት ነው ሰርቶ የሚኖረው? ማለት እንዴት ነው ሰርቫይቭ የሚያደርገው? በጣም እኮ ከባድ ነው ስታዩት። ማለት ምን ያክል ሚሊዮን የታክሲ አሁን እንደ ቀልድ እንዳይመስላችሁ። አሁን ይሄ ቀልድ እንዳይመስላችሁ። ከሆነ ጊዜ በኋላ ማለት ኤቭሪቲንግ ነው የሚቀየረው። ኤቭሪቲንግ ማለት ነው። አሁን ይሄ ከ10 አመት በኋላ ምናምን አስቡት። በቃ
ታክሲ ድራይቨር ወይም ታክሲ ሰርቶ የሚኖር ሰው ላይክ በቃ አይበላም ሰርቶ አይበላም ማለት ነው። አዋጅ በሉት በቃ የታወጀው ጂሰስ። ዋው እንግዲህ ከማን ጋር ነው የምናወራው? በቃ እኮ Almost there. Don't forget your belongings. ይኸውላችሁ ደርሰሃል እንዳትረሳ ይሏል። For your safety, the doors will remain locked when we arrive. Hold the handle twice to exit. The first pull unlocks. ኧረ እንዳትገባባቸው በኢየሱስ የራሱን መስመር ሲይዝ በጣም ነው የሚያስፈራው። ግን ጎበዝ ነው በጣም ነው የነዳው። ኦ ማይ ጋድ ደስ ይላል ግን ያስቃል። በተለይ ደግሞ ሰው ሲነዳ ሰው እንኳን ሲነዳ ግን ደግሞ እዚህ ጋር ሰው መኖሩ ምን ያክል በቃ ለኛ አይምሮአችን ለሚሰ እንጂ በቃ ትክክል ነው የነዳው። ትክክል ነድቶ በቃ በግምት የሰጠሁት ቦታ ነው ያደረሰኝ። በነገራችን ላይ በግምት ነው የመጣሁት እኔ አላውቀውም። አሁን መመለስ ፈልጋለሁ። ቦታ እዛው ጋር ነው መኪና የሚያለውና ወደዛ ነው መመለስ የምፈልገው። ግን አሁን እስቲ እዚህ ጋር ወርድና እንግዲህ ወይ ደግሞ በኡበር መለሳለሁ ወይ በታክሲ ማለት ነው። እሺ አሁን ደረስኩ። ይኸውላችሁ You're here. Please make sure it's clear before exiting. Okay. እሺ ቀበቴን ፈታው። አንተ ከፈቱልን እንጂ ብለውት ደህና ደር ደህና ዋል ነጋምቡላ ይቀነለ ቻው አትወርጃለሁ ሂድ ሉክ እኔ የምላችሁ ለምን ደግሞ ቆይ ከተቻለ አላቅም ይቻል አላቅም ግን ቪዲዮ ሲሰሩ ስላየሁኝ ሌሎችም ነጮች ምናምን ሲሰሩ አይቻሉና ስለዚህ ለምን ጋቢና ሆኛ አልሄድም አልመለስም መኪና ያለበት ድረስ ለምን አልመለስም ብዬ ጠራሁት ድጋሚ አሁን ያደረሰኝ ይሁን ሌላ ይሁን አላቅም ብቻ ድጋሚ ጠራሁት እዚህ ጋር ይመጣል ማለት ነው 2 ሚኒት ቀርቶታል ይሆን 2 ሚኒት ቀርቶታል ይመጣል ደግሞ አጠራሩ ልክ እንደ ኡበር ምናምን ነው በቃ እንደ ኡበር እኛም ሀገር ኢትዮጵያም እንደ ራይድ እንደምንጠራው የምትሄዱበት ብቻ ነው የምታስገቡት ሎኬሽናችሁን ዲቴክት አድርጎ ይመጣል ማለት ነው ከመንፈስ ጋር ነው የሚሄደው ከመንፈስ ጋር ነው የሚሄደው ድሮ ቢሆን ግን ምን ይባል ነበር አሁን በ1900 ቢሆን ይመጣው ድሮ መኪናውን ሲመጣ መቼ ነው የድሮ ሰዎች መኪና ሲመጣ አሬ ሰይጣን ነው በቃ ንጉሱ በሰይጣን ነው እየጋለቡ የሚሄዱት ምናምን ብለው ንጉሱን እንትን ብሏቸዋል ነበር ያኔ አውቶኖመስ ካር ቢሆንስ የነበረው እንደዚህ በቃ ድራይቨርለስ ቢሆንስ ታክሲ አሁን እንኳን እኮ ላይክ 666 ነው ምናምን ብሎ የሚያምን እኮ አለ አሁን እንኳን አይደለም ላይክ ብዙ ጊዜ ቴክኖሎጂ በተለይ ቴክኖሎጂ ነክ ቪዲዮዎች ሲሰራ ምናምን እንደዛ ስለሚሉ ነው ብዙ ሰዎች አይ ቲንክ መጣ 1 ሚኒት አለኝ ያየሁት ነው በጣም ነው የሚቆመው ይሄ ስቶፖች ምናምን ያነባል በጣም ነው ግን ባላችሁ ሰዓት በቃ ድሮፕ ያደርጋቸዋል ይሄው ጋቢና ነው ገባው እግዚአብሔር አሰሙ እንዴ ሊዞር ባልሆነ በዛ ጋር ነበርኩ እኮ እዚህ ጋር የተሳፈርኩ ያ ይኸውላችሁ ክፈተው ትሉታላችሁ አሁን ጋቢና ይቻላል ማለት ነው ስለዚህ ልግባ ጋቢና ልሳቀቅ በደንብ Good evening, Abel. ያ ጉድ ኢቭኒንግ ኦኬ ሶ ማሰራ አለብኝ ከማስጀመሪያ በፊት ቀበቱ ሌላም ነገር ባሰርኩ ጋቢና ትንሽ በጣም እፈራለሁ ጋቢና በጣም ይኸውላችሁ እንደዚህ ነው Heading to Geek Squad. Please make sure your seatbelt is fastened. For any questions, press the call support button to speak with a rider support agent. ሰፖርት መኖሩ ጥሩ ነው ቶሎ ጣን ታረጉና ከሰፖርት ነው አውርደኝ ማለት ይችላልላችሁ ነገራችን ላይ በተናለው ስትጫኑ ኤኒ ቦታ ያወርዳችኋል የምትፈልጉ በጣም ከፈራችሁ በጣም ካቅማችሁ በላይ ከሆነ ማለት ነው እኔ ግን ፈርቻለሁ ግን ጥግ ምናምን ያቃል ቀይ መብራት ያቃል ሉክ አሁን ቀይ መብራት ይዞታል ከፊቱም መኪና አለ ይሄ ስፔሱ አያሳልፈውም ማንኛውም የሚነዳም ሰው ይሄን ይገምተዋልና ግን ቀጥ ብሎ ቆሟል በቃ ይመችው ያራዳል ይመችሽ ሰምታለህ አረንጓዴ በራለት አሁን እየሄደ ነው ሉክ ዲዳጣቸው ምናምን በቀብ ይኸውላችሁ መኪና ያለበት ጋር ደረሰኝ ማለት ነው አሁን ወረድ ልባል ነው እንግዲህ You're here. Please make sure it's clear before exiting. Okay. ይኸው ክሊር ለወረድ በቃ ሰው ጭቅጭቅ ምናምን የማትፈልጉ ሰዎች ላይክ በዚህ
መጓዝ ትችላላችሁ ማለት ነው። እንግዲህ እነዚህ ይመስላል ቪዲዮ። ክቡራን ተመልካቾቼ እንግዲህ ላይክ በቃ ከዚህ በኋላ ፊልዶቻችንን ማሰብ አለብን። የምንማረውን እየሰራን ያለነውን ወደፊት የዓለምን ለውጥ ተከትሎ የሚመጣውን በጣም ያሳስባል። ኤኒዌይስ እንጂ እንዳረጋችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። በኔክስት ቪዲዮ እንገናኛለን። ፒስ